ራሂማን አስገቢ፣ ራሂማን አስገቢያት በእግዚአብሔር። ገብቷቸዋል አይደለ? ሰዎች ደግሞ እነሱ የማያስቆሙበት ምንም ምክንያት የላቸውም። አማራዬ ማሬ ማለት ነው። ይቅርታ እንዴ ማለት ነው። ቤቴ 10 አርግ የኔ ቆንጆ ቤቴ 10 አርግ። እሺ 10 ማርግ ሲንሳሪ ነኝ ያደረኩት። አትዘቅዝቁ። በቃ ባጭሩ እሷ ላይ አትድረሱ። እኛ በአንድ ሁነን ይሄን ቆሻሻ ስራ ማስቆም አለብን እህቶቻችን ጋር አለቀ። የሀይሚም እህቶች አላችሁ እነዛን እንትን የሚሉ ከሆነ በአንድ ማንም ይሄ ቆሻሻ ስራ እውነቴን ነው። ሴት አንድ ሰሞን እኮ ታስታውሱ ከሆነ እሷን ራሱ ማስለቀቅ ተጀምሮ ነበረ። ሀይሚም ስታለቅስ ነበር አንድ ሰሞን። እሱ ተለማኝ እሷ ለማኝ ሆና ማለት ነው። ይሄ ምንድን ነው? ልክ ከአንዱ እንትን እያለ የመጣ ነገር ነው። ይሄ መቆም አለበት። ሴት ልጅ ማልቀስ የለባትም። ሴት እንደ ሴትነቷ መከበር አለባት እንጂ አሁን በዚህ በመዘቅዘቅ ምንም የሚገኝ ነገር የለም። እባካችሁ መዘቅዘቅ ብታቆሙ እኔ ደስ ይለኛል። ምክንያቱም ማንም ቢሆን ማንም አሁን ቤተሰብ እዚህ ውስጥ ምንም የሚመለከተው ነገር የለም። እነሱ ናቸው የሚያውኳኩት። እንደኔ ነው። በሌላው አስተሳሰብ አላውቅም። እኔ እንደነገርኳቸው ነው። እዚህ ውስጥ ማንም አሁን እኮ ሩታ የሚጠላው ሰው እዚህ ጋር ገብቶሻል አይደለ? ግን ምንድነው የሆነ ነገር ሲፈጠር ጊዜ ሀይሚ ቶሎ መዘግዘግ፣ ሀይሚን እንደዛ ማድረግ። ግን ሀይሚን ሁሉ ይወዳል አይደለም? ገባሽ? እየሰማሽ ነው አይደለ? እናንተ ውስጥ ሀይሚን ሁሉም ይወዳል አትበሉ። የሚጠሏት አሉ። እኔ ያውቃለሁ። የሚጠሏት በጣም የሚጠሏት የለባትም። ማሬ እኛ እያየን አትዘቀዘቅም። በቃ እኛ ማለት ምንም ስላልሰራች አትዘቀዘቅም። አለቀ። አማራዬ አንዴ አማራዬ እዚህ ጋር ማለት ነው ሀይሚዬ ዘቅዘቁ ማለት ነው። አያገባችሁም። እዚህ ጋር የምትዘቅዘቁ ማለት ነው። አብርሃም ለምን እኔ የሚለውን ጊዜ ነግራችኋለሁ። አያገባችሁም ስላችሁ ውዶች እዚህ ጋር አዳምጡልኝ። ውዶች አዳምጡልኝ። እዚህ ጋር ማለት ነው ሩታዬ እህቶችን ብትሆኑ ማለት ነው እየተዘቀዘቀ ቤት ገባችሁ ከልክሎ እንጂ ምን እንደሆነ ታውቂያለሽ? ዜዶ እሷ እዛ ቦታ የተሳተፈች ቢሆን ሀይሚና ብሩኬ እንዳይነኩልን ነው። በቃ ያ ነው የኛ። ገባችሁ አይደል? እነሱም አይንኩ። ስለ አብርሃም አይወክለንም እኛ። ማሪ ልሽ ላስረዳሽ አንቺ ከሁሉም እንትን ያልሽነሽ እና መጀመሪያ የጀመሩት የኛ ልጆች እንዴት እሱ ለሴት ልጅ ክብር የለው የሚሉና የእሱን እናትና አባት ይዘቀዝቃሉ አዱ ብለው የኛዎቹ ማለት ነው። ከዛ እናንተ ሄዱ ነበር ኮሜንት አንሺ ከዛ ዝም አሉ መሰለኝ። እኔ ወገብቼ አስወጡኝ። በቃ አሁን ለእነሱ ከነገሮች ምናምን ችግር የለም ያጠፋሉ ማለት ነው። የእኛ ልጆች ችግር የለውም። እኔ ራሴ አይቼ ፖስቶ ሀይሚን ተሰዘቃ አይቼ ነው ገባኝ ማለት ነው። ግን አንዴ ራሂማ ትናገር። ራሂማ በእናታቸው እናውራና ሎርድ ነው ሳልሰራ ማለት ነው። እኔ ሩታን ፋሚሊዎች በጣም እየፈለግኳቸው ነበር ከዚህም በፊት ማለት ነው። ቅድም እህታችን ብላለች በሰንዴ ውስጥ እንክርዳድ ሊኖረው ይችላል ብላችኋል። አዎ ልክ ነው። እኔም ብዙ ጊዜ የተከበሩ የሩታ ፋሚሊዎች አሉ። ግን እንደዛውም ደግሞ ሀይሚና ብሩኬ ስራ ሲጀምሩ የሀይሚን የሚጠሉት ጋር ሄደው ገስት ሰርተው ዘግዝቀው የሚሰድቧት የሚያንቆሽሿት ብዙቸው አሉ። የሩታ ደጋፊዎች ማለት ነው። የሩታ ደጋፊዎች አሉ። እኔ በአይኔ ስላየው ነው። እንደውም ሄደው ተባብረው ገስት ሰርተው እሷን ዘግዝቀው ገስት የሚሰሩ አሉ። በጣም ነበረ። እኔ ደግሞ ገስት ላይ ምንም ሰው ማይነኩ የሩታ ጥሩ ሰዎች ሀይሚን የሚወዱ ብዙቸው አሉ። በዛው ልክ ደግሞ
ሀይሚን ከሚጠሉ ስራ ሲጀምሩ ከዛ ሄደው እዛ ጋር እንደውም ብሩኬና ሀይሚ እንትናን የሚያቀናብሩ ሩታን የሚያቀናብሩ እሷን በመጥፎ አቆፍሸው የሚያደርጉ ብዙቸው አሉ። እኔ ብዙ ጊዜ ፈልጋችሁ ነበር፣ ግን ለመግባት ምንም ለማለት ፈራና ዝምል ነበር። አሁን አንዳንድ ቦታ አሁን የሀናን ድምፅና የሰኔን ድምፅ ስለሰማው ነው የገባሁት። ማንም ቦታ አልገባም። ለምን አዋቂ ካልሆኑ ወጣት ልጆች ሲሰዳደቡ ፈራና እሰማና ፈራለሁ። አሁን እነሱን ስላየው ነው የገባሁት። በእናንተም ውስጥ አንዳንዶቹ አሉ እዛ ሄደው ሀይሚን ባለልክ የሚሰድቧት ማለት ነው። ሌላው ደግሞ ማታ ያየሁት ነገር ደግሞ የሀይሚ እህቶች የሀይሚን ፕሮፋይል ያደርጋችሁ የሀይሚ እናትና አባት ተዘቀዘቀ ብላችሁ የሩታን እናትና ሩታን አምጥታችሁ ልዘቀዝቋችሁ እንደኔ ማለት ነው። ለምን እናንተ የሀይሚ ወዳጅ ከሆናችሁ ሀይሚን ብቻ ይዛችሁ መሄድ ነው እንጂ ሩታን ይሁን አብርሃም እንደሚዘቀዘቁ ቤተሰቦቻቸው ያውቃሉ፣ ጠንቅቀው ያውቃሉ። ሀይሚ ስትነካ ልክ ነው መግባትም ለምንም ማለት ትችላላችሁ። ግን ሀይሚ ማታ አልተነካችሁም ነበር እኔ ባየሁት አክል። እናንተ አንቺ አላየሽም፣ ተነክታለች። አላየሽም? ይሄ ምንድን ነው? በኋላማ ተዘግዝቃለች። በኋላ ተዘግዝቃለች ከነናቷ ነቅበኩ ነው እያወሰጡ። እናንተ ቤት ይሁን ማ ቤት ይሁን እነሱ አብርሃምን ከነናቱ ሲዘቀዝቁ ይሄ ነጩን ፕሮፋይል ያደረጉ እህቶች የሆነ ቤት በአጠቃላይ የሩታን ልጅ ራሱ አምጥተው ሁላችሁም ዘግዝቀው ሲዘቀዝቁ አይቻለሁ። የሀይሚ ነበርኩኝ እኔም አለ እዛ ቦታ ጋር እኔ ራሴም ዘቅዝቅ ያለው ራሴም ልምዘልሽ ማሬዋ። አሁን ምን አለ መሰለሽ እህታችን የምትለው ነገር ይሄ መቆም አለበት። ስለዚህ ይኸውልሽ አሁን ምሳሌ አሁን እዚህ ጋር አማራ ወይ አንዴ ራሂማት ጨርስና ዶረን ሀይሚን ከወደዳችሁ ሀይሚን ብቻ ይዛችሁ ይሄ በሀይሚ አማካኝነት እናቷ ከተዘቀዘቀች መጠየቅ ነው። ከእናቷ ከተዘቀዘቀች እዚህ ጋር ደግሞ በአብርሃም አማካኝነት የተዘቀዘቀች እናትና አባት አብርሃም እንጂ የሚጠየቀው ሀይሚ አይደለች የምትጠየቀው። እናንተ ከጨረቃ ፋሚሊ ናችሁ። የጨረቃ ፋሚሊን ይዛችሁ መሄድ ትጓዛላችሁ። አንድ ደግሞ ወደ አብርሃም ይሄዳሉ። ሩታ የምትዘቀዘቅበት ቤት ይሄዳሉ። የሀይሚ እህቶች እንዳላችሁ በእናንተም በኩል አለ። ሀይሚ የምትሰደብበት ቦታ ገዝት ሰርተው መጥፎ ከሴታ የማይጠበቅ ከሀይሚ ጠላቶች ጋር ተጨምረው የሚሳደቡ የሩታ ደጋፊዎች አሉ። እነሱም እናንተ መስሉ ናቸው። ሌላው ደግሞ እህቶቼን የምላችሁ ነገር ካለ አሁንም የሀይሚ አባትና እናት በሱ ምክንያት ከተዘቀዘቀ ሀይሚ ስለምትዘቀዘቅ አምጥታችሁ ሩታን እንዳትዘቀዝቁ። ለምን እሷ ተጠያቂ አትሆንም ለነሱ። ካጠፋሁ ይቅርታ ከተሳሳትኩ ማለት ነው። እንዲህ ነው ብዬ ትክክል ነሽ ማሪ። አሁን ይኸውልሽ መጀመሪያ የጀመሩት የእሱን እናትና አባት እሱን የጀመሩት። ከዛን የእናንተዎቹ ሄዱና በኮሜንት አንሺ ነው አንሺ አታንሺ፣ በዛን የተጠማመዱት እነሱ አሁን የሚሉት የእኛ ልጆች ትክክል። እኔ እያየው ነበረ ትክክለኛ የተናገርሽው አንቺ ነሽ ሲጀመርም ስላየሽ። ከዛ በኋላ ነው ሀይሚን ከነናቷ ወስደው የዘቀዘቋት እንጂ በኮሜንት ሲሳደቡ የእናንተዎቹ መጀመሪያ አልተነካችም። ሀይሚ መጀመሪያ አልተነካችም። የሀይሚን ፕሮፋይል የነጩን ፕሮፋይል ያደረገ እህቶች በአጠቃላይ ሩታን ከነናቷ እንደውም ልጇን አምጥተው የዘቀዘቁ እነሱ ናቸው። ለምን መጀመሪያ ሀይሚ አልተነካች? ከዛ ደግሞ አንድ ላስረዳሽ እዛ አሁን የመጣችዋ እሷ የነዛ ቤት ሄደው ሩታ እርጉዝ ሆና ሳትወልድ ተዘግዝቀው እንዳለ አሁን አንቺ ከላይ ያረግሽ ፕሮፋይል የለበሱት እንዳለ እዛ ነበሩ። እነዛኛው ቤት እርጉዝ ሆና እስከ እናቷ ተዘግዝቃ እዛ ነበሩ። አይደለም ገብቶሻል? የለም ማለት አይደለም። እኔ ብዙ ጊዜ ሀናን ቤት ምን እላለሁ መሰለሽ፣ የሩታ ደጋፊዎች የተከበሩት ገስት ላይ ሆነው እሷን ብቻ የሚወዱ ሰውን የማይነኩ አሉ ጨዋዎቹ። መጥፎዎቹ ግን ከነ ሰላምና ከነ ወንጀለኛ ሴት ልጅ በማይባል ቦታ ሴት ልጅ በማይገባት ቦታ የሚሳደቡ ሀይሚና ብሩኬ ስራ ሲጀምሩ ስራ መሆኑን እያወቁ በቃ
የእሷን ፕሮፋይል አድርገው እንደገና ደግሞ መጥተው ከእናንተ የሚቀላቀሉ እናንተን ገስ ገብተው ከእናንተ የሚያወሩ ብዙቸውን አይቻለው ተመልክቻለሁ። እንዳልኩሽ ምን ማሬ ትክክል ነሽ። እዚህ ጋር ማለት ነው በቀን ሱት ፕሮፋይል ስንት እንትን አካውንት ይከፍቱና ቀን ቀን ከኛ ጋር ናቸው፣ ማታ ማታ ደግሞ ከውሽሚት ደጋፊ ጋር ናቸው። በደንብ እናውቃለን። እንደዚህ ነው ለይተን እናውቃለን። ማስተላለፍ የምፈልገው እናንተም ልጆቻችሁን ንገሩ። በቃ ማሬ የሚሰማንን ማለት ነው እናስጠፋለን። ችግር የለም። አዩ በቃ አዩ ያስከብሩ ራሳቸው። እግዚአብሔር ነገር ሲጀምሩ በቃ ብለን ነው የምንጨው እንዲያቆሙ እግዚአብሔርን ነው የምንለው። ፍትህ ለሴቶች፣ ፍትህ ለኛ፣ ፍትህ ለኛ። የሩታ ደጋፊዎች ማለት ነው። ወላሂ ይኸው 3 ዓመታችሁ ሊሆን ነው። አልተከበራችሁ፣ ባልተከበራችሁበት አትገኙ። እናንተ ቀንና ማታ እነሱን ቻናል ማን ተነካብኝ እየለፋችሁ ምን እያላችሁ ማሪ የለሽም። የምንናደደው ታውቂያለሽ? ሩታ ስትሰደብ ወይ ደግሞ ልጁ ሲሰደብ ምን እንደሚያደርግ ላይክ ያደርጋል ገብቶ። እኛ የዘቀዘቅ ነው በዛ የተነሳ ነው እናትና አባቱን። እሱም ለምን ሴት ልጅ ስትሰደብ ልጁ ሲሰደብ ላይክ ያደርጋል እንደ ገብቶ። በጣም ነው የሚያናድድሽ። እግዚአብሔር ምንም የሚያገራችሁ ባሮች እህቴ ይኸውልሽ ተነግሮ አሁን እዚህ እናንተ በደን ታብታብ አድርጉላ። ምንድን ነው ብዙ ጊዜ አላገኛችሁም። በነገራችን ላይ ብዙ ጊዜ አንገናኝም። አንዴ ሙይታ አድርጊ እስኪ ቤቷ ጌታ አንዴ ምንትን አለ ድምፅ አለ ሁላችሁ። እኔ በዚህ በእነሱ በሚሰራ ስራ አብርሃምንም አልደግፍም፣ ሩታንም አልደግፍም፣ ኤርሜላንም አልቋየምም። ኤርሜላ የመጣችው አንድ ተዋናይ ልተውን መጥፎ ነገር ልታስተምር ነው የመጣችው። እዚህ ጋር የቻናሉና የስራው አባት አብርሃምና ሩታን ብቻ ናቸው። ስለዚህ እናንተ ተስማምታችሁ ለምን አታወግዙ? ስንት አመት ነው እየተቃጠላችሁ? ስንት አመት ነው እየለፋችሁ? ስንት አመት ነው ከእህቶቻችሁ የምትጣላችሁ? አንድነት ሆናችሁ አናይም። ተይ ሩታ፣ ስራ ባይሆን እኮ በየጊዜው በየቪዲዮ አትመጣ። ስራና ስራ ቢሆን ብቻ ነው የምትመጣ። እሱም እንደዛ። ስለዚህ እስከ መቼ ነው እናንተ ከእህቶቻችሁ የምትባሉት? ከስደት እህቶቻችሁ መጥፎ ነገር ወደ ህጽናት የምትሄዱት እስከ መቼ ነው? እናንተ እኮ በቀደመውን በጥሩ ቻሌንጅ ተጀምሮ ነበር። ሁሉም በቃ እናውግዝ እናንተም አግዙ ብላችሁ ነበር። ግን በኋላ ተዋችሁት። ሁላችሁ አልተውንም። ማር የለሽ አሁን እኛ ሁላችንም የእሱን ቤት አንሄድም አናይም ብለን ነበር። ግን ሄዶ ያየው በለጠ እንዴ። እና ታዲያ እነሱስ ምን ያህል በትናንትና ቪዲዮዋቸው እኮ ነው ያሰከራቸው። እዚህ እኮ ያሰከራቸው ምን ያህል ምን አደረገ? በማግስቱ ደግሞ መጣ በራሱ ቤት ይሻለ እናሳ ተመካክለው ሁልሽ እዚህ ጋር ማለት ነው። አብርሃምን ብቻ አይደለም ሩታም ጥፋተኛ ናት። ልብ ካላችሁ አጓጊ ቪዲዮ ባሏ ቤት ነው የሚጫነው። ማንኛውም ቪዲዮ እሷ ቤት ነው የሚጫነው። እንዴ ይሄን ጠንቅቃችሁ ማወቅ ትችላላችሁ። ኦፕን አላት ድሮ ራማዬ ማለት ነው። ትክክል ነሽ ወላሂ ካልተወራ አንቺ ራስሽን የማታስከብሪ ከሆነ እኔና አንቺ ካልተከባበርን የስደት ታማጆች ስለ ቪዲዮ ይሄ የባለጌ ስራ ማስቆም ነው እንጂ ስለ ቪዲዮ ስለምን አንድ ሰው ውጡ ማለት ዝድን ያስገባታል። በአስር አርጊ ቤቱን በአስር አርጊ። እህቶቼ ስለ ቪዲዮ አታውሪ ካላችሁ እኛ እኮ ያወቅናቸው በቪዲዮ ነው፣ በሚለቀቅልን ነው። የሰው ልጅ ሀሳብ አስተያየት የሚሰጠው በተለቀቀለት ቪዲዮ ነው። እንዲሰጠው ነው የሚለቀው አይደል? እንዲ ለምን መጥፎ ማለት ነው። ትክክል ነሽ እኮ አሁን ለምሳሌ ማለት ነው እኔ አንቺን ለኛ አልወንድም ይሄ ስራ ማለት ነው። ሌሎቹ ደግሞ እዚህ ውስጥ ያሉ ደግሞ ግማሾቹ ደግሞ ይወዳል ማለት ነው። እሺ እንዴት ነው የምናስቆመው? ሁላችንም እኮ አንድ ነው። ዜድዬ ከጨረቃ ፋሚሊ ጋር ከግሬስ ጋር አንድ ላይ እጅ ለእጅ ተያይዘን ይሄን ነገር ማስቆም እንችላለን። ለምን ግን ባለማየት ቪዲዮቸውን ባለማየት ይስተካከላሉ። ልንገርሽ ታላምናችሁ ናችሁ። ታናሾችም ታላቆችም እንዴት ናችሁ? ዜድ ተረጋጊ። እንዴት ናችሁ? ደህና ናችሁ? ምን ያለው እግዚአብሔር ይመስገን። ቅድም ሰማሽን ዘግቶን ያወረደኝ አመሰግናለሁ ባለቤቷ። እንዴት ናችሁ? ደህና ናችሁ? አሁን ስለምንድን ነው የምታወሩት?
ስለተዘቀዘቀ ነው የምታወሩት? ወላ ስለተዘቀዘቀ ይኸውልሽ፣ እኛ የምናወራው አሁን አስጠፋለሁ ብላ ነው የወጣችው። ቪዲዮን አስጠፋሽው? ጽፌላታለሁ። መልሽ። እሺ አወረደ። በቃ ምንም ተኝታለች፣ ገና ናት። ቤሩት ስለሆነ አሁን ተኝታለች። ማሪ ወይ ምስራትዬ፣ ቆይ ውሃታ ይጠብቁኝ። ምስራትታ ይጠብቅኝ፣ ይወርዳል። ቆይ ዜድ ስቶፕ ስቶፕ። ስለ ቪዲዮ ልታወሪ ነው የተሰቀልሽ? ሸኛ እኮ ምንም አይደለም እናት። ዜድ ካላስ አስጠፋለሁ ተብላችሁ የለ ካላስ ጸጥ አይደለም። አንቺ ቆይ ልንገርሽ፣ አስተያየት ልትሰጪ ከሆነ አንድን ነገር ቆሻሻ ስራ ተባብረን እናስወግድ ካልሽ እሺ፣ እኛም አለቃ ካላስ ያለው ሆኗን አለለ ያለው ሆኖ እኔን ስሚኝ ታላቁ ያለው ሆኖ ብዙ ሰው የተገኘው ከእኛም ልጆች ናቸው ማሪ። አንዱ ትክክል ነው፣ አንዱ ትክክል አይደለም። በዘጋ ስልካቸው እኔን አዳምጡኝ። በዘጋ ስልካቸው አለመሄድ መብታቸው ነው፣ አለመሄድ መብታቸው አይደል? የሰው ልጅ አስረሽ አታስቀምጪው። በዘጋ ስልካቸው ማንንም አስረሽ አታስቀምጪው አይደል? በአሁኑ ሰዓት የእናትሽ ልጅም ለራሱ አታከብርሽም አይደል? ማንም የሚያከብርሽ የለም። ተው ስትያቸው ይብስባቸዋል፣ ተው እያልሻቸው ይብስባቸዋል። ምን እናርጋቸው? እኛ ገስጥ ላይ ከፍተና እየተጫወትነ እየጨፈርነ ምንድን ነው ያሉት? ካታይ በኮሜንት ሄደው እንዴ ከእናንተም እኮ ሃይሚን ፕሮፋይል ሰቅሎ እኮ መጥፎ የሚሰራለ፣ ከእኛም እኮ ሩታን ፕሮፋይል ሰቅሎ እኮ መጥፎ የሚሰራለ። አየህ፣ ከሌላ ቦታ መጥተው ከሌላ ቦታ የእነሱ ደጋፊ ሳይሆን